ያያ ስጋ በልተህ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። አላየሁም፣ አልበላሁም፣ አላየሁም። ሳይ ግን እንኳን ማየት በልተህ የበላም ትመስለኛለህ። ያያ ስጋ? አዎ። አይ ያያ አልበላሁም። የውሻ ስጋ በልቼ አውቃለሁ። አይደለም ያያም በልታል። የት? እንደውም የውሻ ትክክል በግ ፍየል ስለምትወዱ የፍየል ስጋ ነው ብላችሁ ውሻ ልትበሉ ትችላላችሁ። ለዚህ ሀገር አለ ኮሪያ ነው፣ ሳውዝ ኮሪያ ነው። በቃ አያ ደግሞ እዚህ በልታል። የት ጋር? ምን እዚህ ሚዲያ ላይ ባለፈ አመት ቀርቧል። ከዚህ በፊት ሚዲያ ላይ ሰምቻ አውቃለሁ። በተለይ ቅርብ ቀን ደግሞ አሁንም ቅርብ ጊዜ እዚሁ አለ ያንተው ሰፈር እዚሁ። ስለዚህ ያያ ስጋ ለይታችሁ ለምን እንደማታውቁት ሁሌ እየነገርኳቸው ለምን እንደማትሰሙኝ ግራ እኮ ነው የምታጋቡኝ። በምንድን ነው የሚለየው? ያያ ስጋ ልክ ትሪለ ታስቀምጣል አይደለም? እንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈርጣ ላይ ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ እንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። አመድ ላይ ሲሆን አመዱ ተረት አለ። የአህያ ስጋ አልጋ ሲሉት አመድ ነው ምናምን የሚባል። አህያ ስጋ አልጋ ሲሉት አመድ ሲጀመር ለምንድን የኛ በሻ ሲተርት ራሱ አተራረቱ ራሱ አይታል። አይደብርም? ይሄ ምን ያደርጋል? ስጋ አልጋ ላይ ምን ያደርጋል? የሚመሳሰል የሚገጥም ደስታ ላይ ግጣሙ ይገጥማል እንዴ? በፍጹም አይገጥም። ለምንድን ነው የሚገጥም ግጥም የማትገጥሙት? ስተረትሩ ተረት መስሏችሁ ስተረትሩ በውሸት አባዜ ተረታችሁ ውሸት የማይመሳሰል ተቃራኒ ሁሌ ሁለት ግራ እግር አስተሳሰብ ምን ያደርጋል? ትሪ